የተከበራችሁ የአዝመራ ቲቪ የዩቲዩብ ቻናል ቤተሰቦቻችን ለዛሬ 6 ሰዓት ያልናቸው ዜናዎችን ይዘንላችሁ ቀርበናል። በመጀመሪያ አርዕስተ ዜና እናስደምጣለን። ኦኬ። ፌዴሪ ትምህርት ሚኒስቴር በኤግዚት ኤግዛም አስመልክተው መግለጫ ሰጡ። የመቀሌ ዩኒቨርሲቲ የምግብ አቅርቦት ለአውሮፓ አህጉር ተጽዕኖ እንዳለው ተገለጸ። በመቀሌ ዩኒቨርሲቲ የአሸጎዳ የንፋስ አየር ሁኔታ ጥቅም እንዳለው ተደረሰበት። በመቀሌ ዩኒቨርሲቲ የሽቶ ማመንጫ ፋብሪካ ተተከለ። የመቀሌ ዩኒቨርሲቲ ካፍቴሪያ የፋርማሲ አገልግሎት እየሰጠ እንደሆነ ተገለጸ። ከዚህ በመቀጠል ዝርዝር ዜና የምናስደምጣችሁ ይሆናል። አብራችሁን ቆዩ። What? ጥንታውያን ኢትዮጵያውያን ኤግዚት ኤግዛም እንደሚፈተኑ ዶክተር ብርሃኑ ነጋ በጥናትና ምርምር ደረስኩበት ያሉ ሲሆን በአፋር ክልል በተደረገ የአርኪኦሎጂ ቁፋሮ ሉሲ የኤግዛም ፔፐር የኤግዚት ኤግዛም ወረቀት ይዛ ተገኝታለች ሲሉ አስደምጠዋል። ከዚህ በመቀጠልም በመቀሌ ዩኒቨርሲቲ ያለ የምግብ አቀራረብ ሂደት ለስፔን በሚደረግ የቶማቶ ዳይ 8 ቶን የቲማቲም እጥረት ሊያጋጥመው እንደሚችል ተገለጸ። ይህ ከውቅሮ ወደ አውሮፓ ይሄድ የነበረ የቲማቲም አቅርቦት መቀሌ ዩኒቨርሲቲ ቲማቲም ብቻ ወጥን ለማቅረብ ሲል ተማሪዎች ላይ ልዩ ተጽዕኖ ለማሳደር ከዚህ ተሸጋግሮ ለአውሮፓ ተጨማሪ ተጽዕኖ ሊኖረው እንደሚችል ተገለጸ። ከዚህ በመቀጠልም በመቀሌ ዩኒቨርሲቲ አሪድ ዋና ካምፓስ የአሸጎዳ የብርድ መኖር እንደ ጥሩ አጋጣሚ በመጠቀም ሰዎች ለመተቃቀፍ እየተጠቀሙበት መሆኑ ተረጋገጠ። ይህ በእንዲህ እንዳለ ተማሪዎቹ በተማሪዎች ህብረት በኩል ንፋስ በማይኖርበት ወቅትም የንፋስ ማመንጫ ሌላ ማሽን ከቻይና እንደሚመጣላቸው በግልጽ ተናገሩ። ከዚህ በመቀጠልም በመቀሌ ዩኒቨርሲቲ ህዳሴ ካፌ ጀርባ በሚመረት ምርጥ ሽታ ምክንያት ተማሪዎች ማለትም የፓሪስ ሽቶ ዳዮር መጠቀም እንዳቆምና ይህ ደግሞ ለምግብ ፍላጎታቸውም ጥሩ ተጽዕኖ እንዳለው ገለጹ። ማለትም ይርባቸው እንደነበርና በዚህ ዝገታም ሽታ ግን ምንም ምግብ መብላት እንዳልቻሉና ይሄ ጥቅም እንዳገኙበት ገልጸዋል። ከዚህ በመቀጠል ደግሞ አንድ በጧቱ ካፌ ቁርስ ለመብላት የገባ ተማሪ ዳቦዋ ሲበላት ከማነሷ የተነሳ ድንገት ካፉ እንደተሰወረች እና እስካሁን ፍለጋ ላይ እንዳለ ለአዝመራ ቲቪ ገለጸ። በተመሳሳይ ዜና ለቁርስ የተሰጠው ዳቦ ሲያያት ከማነሷ የተነሳ ክኒን ስለመሰለችው ክኒን አልወድም በመርፌ ይቀርልኝ ሲል ለካፌ ኃላፊዎች አቤቱታውን አቀረበ። እነዚህ ይመስሉ ነበር ለዛሬ ያዘጋጀንላችሁ። ከዚህ በመቀጠል ደግሞ ሪፖርተራችን በስቱዲዮ ተገኝተዋል። የስፖርት ዜና ያቀርብላችኋል። እንደምን አላችሁ የተከበራችሁና ያልተከበራችሁ ስፖርት ቤተሰቦች፣ አንድ ትኩስ መረጃ ስላለኝ ሳያቃጥለኝ ላጋራችሁ መጥቻለሁ። በደህና ቆዩ። ቅድሚያ የኳስ ዜና። አርሰናል ይቅርታ የያዝኩት ዘገባ አርሰናል ደጋፊዎች ሊያበሳጭ ስለሚችል ዛሬ ይቅርብኝ እንዳይጎዱኝ ስለፈራሁኝ ነው። ከዛ ቀጥሎ ወደ አትሌቲክስ እንሄዳለን። በመቀሌ ዩኒቨርሲቲ ስታዲየም በተካሄደው የኦሎምፒክስ ሩጫ ውድድር ለተቀዳም ጊዳይ እንደ እህቷ ለተሰንበት ጊዳይ ጥሩ ውጤት በማስመዝገብ 1315 ሜትር ሪካርድ ሰብራለች። የወርቅ ሽልማትን በምግብ ይቀየርልኝ ብላ በመጠየቋ ካፌ እየተጠቀመች የምትገኝ ሲሆን በውሳኔዋ ብዙ ተቆጭተዋል። ዜናችን በዚያ በቃ። የተከበራችሁና የተወደዳችሁ አድማጮቻችን ወደ አድማጮቻችን እኔ በዚህ ተበሳጭቻለሁ። ምንድነው ወርቅ አትቀበልም እንደቺ ሞልማጣ ሴት ምንድነው ምግብ ብላ መጠየቅ? ቁጭት ነው የምፈጥረው። እኔ ለስፖርት እኔ ዘግባ ምንም ክብር የለንም ካሁን በኋላ ማለት ነው። ይቀራል። ምንድነው በቃ እኔ ስበታለኝ። ለምንድነው የወርቅ እንትን በምግብ ትቀየራለች እንደቺ ባለጋይ? በቃ ስፖርት አይደለም። በቃ ቁረጠ በቃ ይወጣል። ምንድነው ይሄ ዝግጅት አይደለም። በቃ ይቀራልና
እኔ በሌላ ስፖርተኛ ነው የምቀርበው እኔ ችግር አለኝ በቃ እኔ እዚህ ጋር እኔ አቁም ዩቲዩብ ቻናል ቤተሰቦቻችን ለዛሬ ደግሞ ምሳ ሰዓት ካለፈ በኋላ ዜና ይዘንላችሁ መጥተናል። በመጀመሪያ ርዕሰ ዜናውን እናስደምጣችኋለን። ኦኬ። መቀሌ ዩኒቨርሲቲ በካፌ ጉዳይ የኢፌዴሪ ትምህርት ሚኒስቴር ጣልቃ እንዲገባ ጠየቀ። ላይክ፣ ሼር፣ ሰብስክራይብ ሳያውቁ ዩቲዩብ ቪዲዮ የሚያዩ ተማሪዎች ሞባይላቸው እንደሚቀማ የመቀሌ ዩኒቨርሲቲ ከፍተኛ አመራር አስታወቀ። የመቀሌ ዩኒቨርሲቲ ሽንት ቤት በወርልድ ጊኒስ ቡክ እንዲሁም በዩኔስኮ እንዲመዘገብ የገቢ ምንጭ እንዲሆንም ተማሪዎች ጠየቁ። የኢትዮጵያ ተማሪዎች ማህበር ባለው ፖለቲካ ትምህርታቸው እንዳይደናቀፉ ፈጽመው ጦርነት መነሳት የለበትም ሲሉ ማስጠንቀቂያ ሰጡም። አሁን ደግሞ በቀጥታ ወደ ዜና እናልፋለን። መቀሌ ዩኒቨርሲቲ በሚያቀርበው የመንግስት የምግብ ሜኑ ችግር ያለበት መሆን የሚታወቅ ሆኖ ሳለ ይባስ ብሎ በአንዳንድ ሆደ ሰፊ ተማሪ ማስተረፍ እንደተቸገረና ሆደ ሰፊ ሳይሆን ልበ ሰፊ ነው ማፍራት የሚፈልገው በማለት እነዚህ ሆደ ሰፊ በቀጥታ በእጅታቸው በፌደራል ወደ አካውንታቸው ወይንም ራሱ ፌደራል እንዲቀለባቸው መቀሌ ዩኒቨርሲቲ አስታወቀም። በተመሳሳይ ላይክ፣ ሼር፣ ሰብስክራይብ የሚል ነገር ሳይገባቸው ዩቲዩብ ከፍተው ዋይፋይ የሚያጨናንቁ ተማሪዎች ከ1 እስከ 12ኛ ክፍል የተማሩትን እንደ መካድ ይቆጠራል ያለው መቀሌ ዩኒቨርሲቲ ሞባይላቸው ቀማለው በሚል ቁርጠኛ ሐሳብ ተነስተዋል። እነዚህ ተማሪዎች ሲም ካርድ እንኳን ሲበዛባቸው ነው ያለ ሲሆን ይሄ ሲም ካርድ ራሱ መፈቅድላቸው ከቤተሰቦቻቸው ያለ ግንኙነት እንዳይቆርጥ በማሰብ ነው ሲል አስታወቀ። የመቀሌ ዩኒቨርሲቲ ሽንት ቤት በረኪና ካየ ዘመናት ያለፉት ሲሆን ሽታው ባመጣው ጠንቅ ብዙ ኮሮና ይሁን ጉንፋን ያልተጣራ ያስታመመ መሆኑ የገለጹት ተማሪዎቹ በቱሪዝም ላይ ከፍተኛ ኪሳራ ያስከትላል በማለት ከዚህም አልፈው በቱሪዝም ያጣነው ገንዘብ በወርልድ ጊኒስ ቡክ እና እንዲሁም በዩኔስኮ ተመዝግቦ የገቢ ምንጭ ማሰባሰቢያ እንዲሆንልን እንፈልጋለን ሲሉ በአጽንኦት ተናገሩ። ባለንበት ወቅት ኢትዮጵያና ኤርትራ ወደ ጦርነት የሚጋብዙ እንቅስቃሴዎች እያደረጉ እንደሆነ ተገንዝቤያለሁ ያለ የኢትዮጵያ የተማሪዎች ማህበር ህብረቱ እነዚህ ዝገትና ኃላፊነት የጎደላቸው አመራር ምክንያት ትምህርት መቋረጥ እንደሌለበትና ቢፈጠር ለሚኖር የትምህርት መደናቀፍና መቸገር ማህበሩ የማያላጥጥ እርምጃ ወስዳለሁ ሲል አስታወቀ። እነዚህ የዛሬ ያዝንላችሁ እነዚህ መስሉ ነበር። የተቀሩት የስፖርት ደግሞ እስኪ ባሽ እንዳርጋቸው ቁጭ አርጋቸው ይዘታል። ወደሱ እናልፋለን። በውስጥ ሀገር እንጀምራለን የዜና ስፖርቱን። ባሳለፍነው ቅዳሜ በተደረገ የዩኒቨርሲቲ ቻሌንጅ ካፕ በተማሪዎችና በዩኒቨርሲቲ መካከል የግማሽ ፍጻሜ ጨዋታውን በመቀሌ ዩኒቨርሲቲ አካሂዷል። ይህ ጨዋታ ዓለምን በጉጉት ሲጠብቀው የነበረ የሳምንቱ ጨዋታ ታላቅ ጨዋታ ነበረ። ጨዋታው ከመጀመሩ በፊት ዓለምን ጉድ ያስባለ የደጋፊዎች ድባብና የሚዲያዎች ጫጫታ ጨዋታውን ከመጠን በላይ እንዴት ከባድ ጨዋታ እንደሚሆን መገመት ቀላል አድርጎታል። ጨዋታው 1 ሰዓት ሲቀረው ዩኒቨርሲቲው ኤግዚት ኤግዛም የግብ ጠባቂ አድርጎ አስቀምጧል። አሳይመንት፣ ኩዊዝና ሚድ ኤግዛም በመከላከል ስፍራ፣ ቁርስ፣ ምሳና እራት በመሃል ሜዳ አውርዷል። ሽንት ቤት፣ ብርሃኑ ነጋና የግቢው ጠረን በአጥቂ ስፍራ አስቀምጧል። ዩኒቨርሲቲው በጣም ከሚገርመው በላይ በመካከልና እንዲሁም በመሃል ሜዳ ከአንድ ማህፀን የወጡ ሰዎች ነበር ይዞ የወረደው። በተማሪዎች በኩል ደግሞ ግብ ጠባቂ ሩዝ ይዞ ወርዷል። ሻይ፣ ቴዎድሮስና ዳቦ በመሐለኛው ሜዳ፣ ዜርፎርና ፍቅር በአጥቂው ስፍራ ማስቀመጡ ይፋ አድርጓል። የተማሪዎች ቡድን በሩብ ፍጻሜ በተደረገ ጨዋታ አንዳቸው በቀይ አንዳቸው ደግሞ በድካም ምክንያት ስለተቀነሱ ግማሽ ስኳር ይዞ ነበር ወደ ሜዳ የገባው። እነሆ ጨዋታው ተጀመረ። ዩኒቨርሲቲው ከመጠን በላይ እያጠቃ ነው።
ተማሪዎች የሉም ማለት ይቀላል። ይህንን ያዩትን የተማሪዎች ደጋፊ ስታዲየም ለቆ ወደ አሻቸው ስፍራ መቀላቀል ጀመሩ። 10 ደቂቃ በተነሳበት ማግስት 4 ጎል ዩኒቨርሲቲ አስቆጥሯል። እያለ ተማሪዎችን በጉዳትና በህመም ምክንያት ሁሉም ተጫዋቾች ከሜዳ ወጥቷል። ደስ የሚለው ነገር ቢኖር ግን ጨዋታው 3-0 ነበር ያለቀው። እንዴት ካላችሁ ደግሞ ጨዋታው በፎርፌ ነበር ያለቀው። ክቡራና የተከበራችሁና ያልተከበራችሁ አድማጮቻችን ዜናችን በዚያ በቃን። በቀጣይ እንድትከታተሉን በአክብሮት እንጠይቃለን። ሰላም ደሩ እንደ ባክብሮት አይደል ተማሪዎች ምን አደረጉ? አንተ የራሳቸው ጉዳይ በቃ ተማሪዎች እኮ ለፍተዋል። ለምንድን ነው በፈርፈ ዚመር በላ ዚጋ በቃ እንዴ ምንድን ነው እኔ በቃ ይዘጋል እንዴ የተቀረጸ ነው እንዴ? ተው በቃ እኔ መቀረጽ አልፈልግም። እኔ መውጣት ከት አተከ እንዴ ምንድን ነው እኔ አልፈልግም።